ለቀጣይ ቅርንጫፎቻችንም ደንበኞቻችንም ስቴክሆልደሮች በሙሉ ተረድተው እንዲሰሩ እዚህ ከደረስን ወዴት እንሄዳለን የሚለውን እንዲሁ ዋና ጉዳዮች ለማመላከት ዘንድሮ ዲፖዚት 707 ቢሊዮን ደርሰናል። በቀጣይ አመት 832 ቢሊዮን ለማድረስ ነው እቅድ ያዝነው። ይሄ እንግዲህ ይሄም ከፐብሊክ ብዙ እድገት አንጠብቅም። ከግል አስቀማጮቻችን ከ458 ቢሊዮን ወደ 627 ቢሊዮን ከፍ ያለ ወይም ከ36.7% በላይ እድገት እንዲያሳይ እንጠብቃለን ማለት ነው። ይሄም እንግዲህ ተቀማጫችንን በአጠቃላይ ከ2.4 ትሪሊዮን ወደ 3.2 ትሪሊዮን ያደርሰዋል ብለን ተስፋ እናደርጋለን። ከዚህ ውስጥ የግል አስቀማጮቻችን ከ1.6 ትሪሊዮን አሁን ከደረስንበት ወደ 2.27 ትሪሊዮን ወይንም የ38.3% እድገት ማሳየት ይኖርበታል ማለት ነው። በውጭ ምንዛሪም እንግዲህ ከ5.5 ቢሊዮን ወደ 6.8 ቢሊዮን ለማሳደግ ነው እቅድ የተያዘው። ይሄ ጠንከር ያለ ከበድ ያለ ታርጌት ነው። በወጪ ንግድ ከ2.1 ቢሊዮን ግኝት ወደ 3.3 ቢሊዮን ለማደግ እቅድ ይዘናል። በሬሚታንስ ከ2.9 ወደ 3 በካሽ ግዢ ወደ 482 ሚሊዮን ለማሳደግ እቅድ የተያዘ መሆኑን እንዲሁ ለማሳወቅ ነው። በብድር ረገድ የተሰጡ ብድሮችን ከመንግስት ከ87 ወደ 114 ቢሊዮን ለመሰብሰብ በግል ሴክተር ከ458 ቢሊዮን ዘንድሮ ከሰበሰብ ነው ወደ 679 ለማሳደግና በአጠቃላይ ወደ 793 ቢሊዮን ተጨማሪ ገንዘብ በማሰባሰብ ከገበያው መልሰን ለማበደር እቅድ ይዘናል። በዚህም በዛም ተሰርቶ አልቲሜትሊ ለትርፍ ነው። ትርፍና ኪሳራው ምን ይመስላል ካል ዘንድሮ ወደ 271 ቢሊዮን ገቢ አግኝተን ነበረ። በሚቀጥለው አመት ይሄ ገቢ ወደ 360 ቢሊዮን እንዲያድግ እቅድ ተጥሏል ማለት ነው። እንግዲህ ሰራተኞች የዘንድሮን አድርሰናል። ከዛሬ ጀምሮ ያለፈው አመት ቻፕተር አልቋል። ለቀጣዩ ሩጫ የምንጀምርበት ቀን ነው ማለት ነው። ዛሬ ያለፈውን የምናስታውስበት፣ ቀጣዩ አመት ደግሞ የዛሬዋ ጀንበር ሳትጠልቅ ሩጫ የምንጀምርበት የሩጫ ፊሽካ የተነፋበት ቀን ሆኖ መሆኑ እንድትረዱ ነው። 360 ቢሊዮን ሬቨኑ ማምጣት ቀላል አይደለም። ከዛሬ ጀምረን 365ቱንም ቀን ካሮጥን መምጣት የሚችል ስላልሆነ በአንድ አመት 32% እድገት ከትልቅ ቤዝ 32% እቅድ ነው። ትርፉ ደግሞ ከ80 ቢሊዮን ወደ 120 ቢሊዮን ለማሳደግ ይሄም በ51% እቅድ የተጣለ መሆኑን እንዳንረሳ አደራ ለማለት ነው። እጅግ በጣም አመሰግናለሁ።